ኢንቨስትመንት በአንድ ሀገር በሁሉም የኢኮኖሚ ዘርፍ የግሉን ዘርፍ ሚና በማሳደግ በማበረታታት እና በማስፋፋት የሀገሪቱን የኢኮኖሚ ልማት ለማፋጠን የእድገቱን ዘላቂነትንም ለማረጋገጥ እንዲሁም የሀገር ውስጥ የማምረት አቅም ለማጠናከርና የዜጎችን የኑሮ ደረጃ ለማሻሻል ሚናው በእጅጉ የጎላ ነው። እናም መንግሥት ለዘርፉ ትኩረት ሰጥቶ ኢንቨስትመንት እንዲስፋፋና እንዲዳብር የሚያደርጉ አያሌ ተግባራትን እያከናወነ ይገኛል። በኢንቨስትመንት ስራ ውስጥ የተሰማሩ ባለሀብቶቻችን በስራ ሂደታቸው ውስጥ ያጋጠሟቸውን ማነቆች እና ችግሮች እየተወያየን ያንን የሚፈታ አቅጣጫ በየአመቱ እየተቀመጠ እነዛን የኢንቨስትመንት በተለይ ደግሞ በስራ ላይ ያሉ ባለሀብቶቻችን ችግሮች እየተፈቱ እንዲሄዱ ማነቆቹን እያስተካከል እየፈታን እንድንሄድ እና በሂደቱ ደግሞ የአምራች ኢንዱስትሪዎቻችን የማምረት አቅም በየጊዜው እየተሻሻለ እንዲመጣ የማድረግ አላማ ያለው ነው። በዚህ ረገድ በጣም ጥሩ ስራዎችና በርካታ ስራዎችን ለመስራት የተሞከረበት ሁኔታ ነው ያለው። በደቡብ ወሎ ዞን ኢንቨስትመንቱን በማስፋፋት የህዝቡንና የሀገሪቱን ተጠቃሚነት ለማሳደግ ለዓመታት ጥረት ሲደረግ ቆይቷል። በዚህም ከዓመት ዓመት ለውጦች መመዝገባቸውም እርግጥ ነው። ሰመር ዱቄት ፋብሪካ ያው ስራ የጀመረው 2008 አካባቢ ኢንቨስትመንት ፍቃድ አውጥቶ ግንባታ ጀመረ። ግንባታውን ጀምሮ እስከ 2010 ላይ አጠናቆ ወደ ስራ ገብቷል እና ግንባታውን ሲገነባ ሰመር ዱቄት ፋብሪካ ምንድነው ያደረገው? በራሱ ተነሳሽነት መንገድ በራሱ ሰርቶ ከ1.5 አካባቢ ሚሊዮን ብር በላይ መንገድ በራሱ ትራንስፈር በራሱ ሁሉን ነገር ችሎ ነው ወደ ስራ የገባው። ከስራም ከገባ በኋላ ያው ልምድም ስላለ ምንም የቸገረው ነገር የለም። ቀጥታ ወደ ስራ ገብቶ ምርቱን ያንቀሳቀስ ምርቱን በተለያዩ ቦታዎች እየሸጠ ይገኛል ማለት ነው። እናት ዱቄት ፋብሪካ ስራ ጀመረው ሚያዝያ 1 2013 ዓመተ ምህረት ሲሆን 4 አመቱን አስቆጥሯል። ያው ስራ ስንጀምር የመነሻ ካፒታል የነበረው 12 ሚሊዮን ሲሆን አሁን ላይ ወደ 120 ሚሊዮን አርጎ ይገኛል። የምናመርተው የበቆሎ ዱቄትና የበቆሎ ቅንጭ ወይም ክክ ነው። ማሽኑ የማምረት አቅሙ በእርግጥ ከፍተኛ ነው። የገበያ ችግር ስላለ ያው በቀን 8 ሰዓት ስለምንሰራ እንጂ 24 ሰዓቱን ተጠቅመን እኛ ብንሰራ ኖሮ ማሽኑ በቀን ከ400 እስከ 500 ኩንታል የማምረት አቅም አለው። እኛ ግን ያው 8 ሰዓት ነው የምንሰራው፣ በቀን 200 ከዚህ ያልበለጠ ነው። ምክንያቱም የገበያ ችግር አለ። የአካባቢው ማህበረሰብ የበቆሎን ጥቅም ካለማወቁ የተነሳ እና ለአካባቢውም የበቆሎ ዱቄትና ቅንጬ አዲስ ከመሆኑ የተነሳ የገበያ ችግር አለ። ያው እኛም እጅ አልሰጠንም፣ እየጣርንና አካባቢው ማህበረሰቡን በተሻለ ያክል እያስተማርን እየሰራ ካፒታል ሲጀምር መነሻ 3 ሚሊዮን እና ከባንክ ብድር 17 ሚሊዮን ነበረ እና በዛ ነበር የጀመረው መነሻ ሲጀምር። አሁን ላይ ያለው አድጓል። አሁን ላይ አድጎ ነው ያለው። በስሩ አሁን ቢያንስ 115 አካባቢ ሰራተኞች አሉ አሁን ላይ ያሉ። መጀመሪያ አካባቢ 40 ምናምን አካባቢ ነበሩ። አሁን አድጎ ወደ 115 ሰራተኞች አሉ እና ወደፊትም ብዙ የምናስፋፋቸው ነገሮች አሉ። የመኮረኒ መፈብረክ ንግድ ፍቃድ አውጥተናል እና እዛ ላይ ደግሞ የበለጠ ከ300 ከዛ በላይ ሰራተኞችን አቅፎ ይሄዳል ማለት ነው። ጅቡቲ ያው በኢኮኖሚ ችግር ምክንያት ተሳድጄ የ18 ዓመት ላይ ሆኜ ነው ወደ ጅቡቲ ሄድኩት። ከ25 ዓመት በላይ እዛ ተቀምጫለሁኝ። እዛ በንግድ ስራ ላይ ስሰራ ነው የቆየሁት። ሱቅና ምግብ ቤት ነበረኝ። እዛ ነው ስሰራ የቆየሁት። ይህን ስራ የጀመርኩት የዛሬ 13 ዓመት ነው። የዛሬ 13 ዓመት እዛም እዚህም እያልኩ እየተመላለስኩኝ ያው ትውልድ ሀገሬ ስለሆነ ቤተሰብ ጥየቃ ስመጣ ለሀገሬ የሆነ ነገር መስራት አለብኝ ሀገሬ ላይ በሚል ይህን ቦታ ያው እንደሚታወቀው ያው ከግለሰብ ገዝቼ ከዛን ጊዜ ጀምሬ ነው ማልማት የጀመርኩት። እየሄድኩም እየመጣሁም አሁን ግን ያው 9 ዓመት ሆነኝ ጅቡቲ ትቼ ነዋሪነቴ እዚሁ ሀርቦ ሆኖ ሸንኮራ ከእርሻው ላይ እየገዛሁ ወደ ገበያ እያወጣሁኝ ወደ ባቲ ወደ ተለያየ ቦታ አልካለሁ። ለዚህ ስራ ለገበያ ቻልኩት በጎረቤት የሚሰራ ጓደኛ የነበረና
እሱን እያየሁኝ ወደ ስራ ገባሁ። ከዛ ወደዚህ ያለው ስራ አሪፍ ነው፣ እየቀጠልን እየመጣን ደርሰናል። እዚህ ከመግባት በፊት በነገራችን ላይ አላውቅም። ጓደኛ ሲሰራ ስላየሁ ብቻ ያንኛው ስራ ከምንም በላይ አድካሚ ስራ ስለነበረ እነዛን ግመሎች ሽጬ ወደዚህ ስራ ገባሁ። ከገባሁ እስካሁን ሰዓት ድረስ ባለው ጊዜ የተሻለ ስራ ነው ስራው። ደቡብ ወሎም ለኢንቨስትመንትን ለማስፋፋት ከዚህም ቀደም ከፍተኛ ጥረት ሲደረግ ነው የቆየው። አሁንም ይህንን አስቀጥለን ጥረቶች እየተደረጉ ነው። አንዱና ዋናው በአመራር ደረጃ ኢንቨስትመንትን ወደ ዞኑ ለመሳብ በከፍተኛ ሁኔታ መግባባት ያስፈልጋል፣ መነጋገር ያስፈልጋል፣ ምቹ ሁኔታ መፍጠር በጣም ያስፈልጋል። ምቹ ሁኔታ መፍጠር ብቻ ሳይሆን በፕሮሞሽን ስራም ዞኑ ምን አይነት አቅም አለው የሚለውን የፕሮሞሽን ስራ መስራት ያስፈልጋል። ከሁሉ በላይ ግን ለኢንቨስትመንት ማስፋፋት ማነቁ ነው የሚባለው በሴክተሩ እና በየደረጃ ያለው አመራር እያሰረ ያለው የቢሮክራሲ ማነቆች እና ከዚህ ጋር ተያይዞ ደግሞ ችግሮች ስለነበሩ በተቻለ መጠን በእነዚህ ጉዳዮች ላይ ለመግባባት እና ለመነጋገር በየደረጃው በየመድረኮቻችን ከዞናችን የኢንቨስትመንት እንቅስቃሴ አኳያ እነዚህን ችግሮች በሚገባ ለይተን መፍታት አለብን የሚል የአመራር መግባባት እየፈጠርን ያለንበት ሁኔታ ነው ያለው። በደቡብ ወሎ ዞን እስካሁን 835 ለሚሆኑ ባለሀብቶች በአምራች ኢንዱስትሪዎችና በሌሎች የኢንቨስትመንት ዘርፎች የኢንቨስትመንት ፈቃድ ተሰጥቷል። ከእነዚህም ውስጥ 467 የሚሆኑት ፕሮጀክቶች በቅድመ ግንባታ፣ 116ቱ በግንባታ ላይ፣ ቀሪዎቹ 199 የሚሆኑት ደግሞ በምርት ላይ ይገኛሉ። የተጀማመሩ ኢንቨስትመንቶች አሉ። በአገልግሎት ዘርፍም በማኒፋክቸሪንግ ዘርፍ። በማኒፋክቸሪንግ ስንወስድ የሀርቡ ሁለገብ ኢንዱስትሪ ማዕከል እዚህ አሁን በምንገኝበት ቦታ ላይ ወደ 50 ሄክታር አካባቢ ከአርሶ አደሮች ነፃ ተደርጓል። በ2009 ዓ.ም ለ46 ባለሀብቶች ተላልፏል። ከረሜላ እና ማስቲካ 60 ሚሊዮን አካባቢ በካፒታል ቢያንስ 40-50 ሰው እዚህ ጋር ቢሳተፍ ቀስ በቀስ ደግሞ የተስፋፋ 2009 ነው ይህን ቦታ የተሰጠ ነው። ከዛን ጊዜ ጀምሮ እንግዲህ በመካከል ያለው ውጣ ውረዱ ምንም አያስፈልግም፣ ብዙ ነገር ሆነ እንጂ በዛን ጊዜ እንደተሰጠን ቢሆን ኖሮ እንግዲህ አላህ ይሻውም አላህ ይሻው የሆነ ነው ያለው። ከዛን ጊዜ ጀምሮ ይኸው እዚህ ደርሰናል። አልሐምዱሊላህ። በከተማችን ማስተር ፕላን መሰረት ይሄ ኤሪያ የኢንዱስትሪ ኤሪያ ነው። ወደ 280 ሄክታር አካባቢ የሚጠጋ ነው። በአራቱም ሳይድ ሰፊ ሜዳማ አካባቢ ነው። የአርሶ አደሮች የካሳ ጥያቄ ካለቀ በኋላ 2015 ላይ ነው የወሰዱት። ወደ 2 ዓመት ሆናቸው 2 ዓመት ሆናቸው። ወደ 6 የሚሆኑ ባለሀብቶች ናቸው ወደ ስራ የገቡት። 40 የሚሆኑ ባለሀብቶች ትተውታል፣ ወደ ስራ አልገቡ። እነዚህ 40 የሚሆኑ ባለሀብቶች ወደ ስራ እንዲገቡ ያው ያላሰለሰ ጥረት እየተደረገ ነው። የክልሉ ኢንቨስትመንት ጽሕፈት ቤትም ከ3 ወር በፊት ደሴ ላይ መድረክ ፈጥሮ ነበረ ወደ ተግባር እንዲገቡ። በተለይ ወደ አስፋልት ቅርብ በጣም ወደ አስፋልት ቅርብ የሆኑት በ1 ወር ውስጥ፣ ከአስፋልቱ ራቅ የሚሉት ደግሞ በ2 ወር ውስጥ፣ በአጠቃላይ በ3 ወር ውስጥ ወደ ስራ ሁሉም እንዲገባ አቅጣጫ ተሰጥቷል። ተቋሙ ከተቋቋመ ጀምሮ ወደ ወረዳው ለ93 ባለሀብቶች የኢንቨስትመንት ፈቃድ ወስደዋል። ከኢንቨስትመንት ፈቃድ ከወሰዱት ውስጥ ወደ 16 አካባቢ የሚደርሱ ባለሀብቶች መሬት ከሶስተኛ ወገን ባለሀብቶቹ ካሳ ከፍለው መሬት ተላልፎላቸዋል። ግንባታቸውን አጠናቀው ወደ ስራ የጀመሩ አንድ ከፍተኛ ክሬቸር አለን። ግንባታ በማጠናቀቅ ላይ ያለን በአገልግሎት ዘርፍ የነዳጅ ማደያ ያለን። ሌሎቹ እንጨትና የእንጨት ውጤት፣ የባህር ዛፍ ሽቶ መፈብረክ ኮስሞቲክስ ውጤት ነው። የወረቀት ውጤቶች መፈብረክ፣ አትክልትና ፍራፍሬ፣ ወተት ማቀነባበሪያ፣ እነዚህ ገበያ ማዕከል በምደባ የተሰጣለን። እነሱ ወደ 13.28 ሄክታር መሬት ከሶስተኛ ወገን በባለሀብቶቹ ካሳ ክፍያ ነፃ ሆኖ ወደ ስራ እንዲገቡ ፕሮሰስ እያደረግን ያለንበት ሁኔታ ነው ያለው። እዚህ ጋር በጣም በመሰረታዊነት መያዝ መቻል ያለበት በጣም ባለሀብቱ ከባቢዬን ላልማ፣ ህዝቤን መቀየር አለብኝ፣
ብሎ የሚመጣ ባለሀብት አለ። መሬት ለመቀራመት ደግሞ የሚመጣ ባለሀብት አለ። እሱን በተቻለ መጠን ሚዛን ጠብቀን ለማስተናገድ እየሞከርን ያለንበት ነባራዊ ሁኔታ አለ። መሬት ወስደው ከሶስተኛ ወገን ነጻ አድርገው አጥረው የተቀመጡ አሉ። መሬት ወስደው ደግሞ በጣም በአገራዊ ስሜት እየሰሩ ያሉ ባለሀብቶች አሉ። እንደ አጠቃላይ በዚህ በጀት ዓመት ወደ 15 ባለሀብቶች የኢንቨስትመንት ፈቃድ ሰጥተናል። እነዚህም ወደ 1.5 ቢሊዮን ብር ካፒታል ያስመዘገቡና ለ34 ሺህ አካባቢ ስራ እድል እንፈጥራለን የሚል እቅድ አቅርበዋል። እንደ አጠቃላይም በተጨማሪ መሬትን ከማስተላለፍ አንጻር ወደ እስካሁን ባለው 1.5 ሄክታር ያክል ለአገልግሎት ዘርፍ በተለያየ የተቆራረጠው ሲደመር 1.5 ሄክታር አካባቢ መሬት ተሰጥቷቸው ያሉ አሉ። እነዚያም ወደ 5 ባለሀብቶች ናቸው። አሁን ግንባታ ለመጀመር የጀመሩም አሉ። ቦታ የማጽዳት ስራም እየሰሩ ያሉ አሉ። እስካሁን ከኢንቨስትመንት ፈቃድ ጋር ተያይዞ 128 አካባቢ ባለሀብቶች ኢንቨስትመንት ፈቃድ ያወጡ ሲሆን 8 ቢሊዮን ብር አካባቢ ካፒታል አስመዝግበዋል። ለ24 ሺህ በላይ ወጣቶች የስራ እድል እንፈጥራለን የሚል ሀሳብ አላቸው። በበጀት ዓመቱ ወደ ግንባታ ከመግባት አኳያ 22 አካባቢ ግንባታ የጀመሩ ሲሆኑ ወደ ምርት የገቡት 8 አካባቢ ናቸው። ወደ ምርት ከገቡት ግን ጋር ተያይዞ ቶታሊ ከኢንቨስትመንት ዘርፍ ጋር ተያይዞ የስራ እድል ፈጠራንም በትኩረት የምንሰራበት ተቋም ከመሆኑ ጋር ተያይዞ እስካሁን ድረስ ወደ ስራ በዚህ ዓመት ወደ ስራ ከገቡ ኢንቨስተሮች ውስጥ የስራ እድል ከመፍጠር አኳያ ቋሚና ጊዜያዊ የስራ እድል እንዲፈጠሩ በልዩ ሁኔታ እንሰራለን። በጀት ዓመቱ ወደ ግንባታ ከገቡት 22 ግንባታዎች ውስጥ በተለያየ ምክንያት ስራ ያቆሙትን ወደ ስራ እንዲገቡ ከማድረግ አኳያ እየሰራን ያለነው ስራዎች አሉ። በተለያየ ወረዳዎች ላይ ከተማ አስተዳደሮች ላይ ደግሞ መሬት ወስደው ወደ ስራ ያልገቡትንም ወደ ስራ እንዲገቡ ከማድረግ አኳያ የሚመለከታቸውን መምሪያዎች ጋር በቅንጅት እየሰራን እንገኛለን ማለት ነው። ወንድዬ ስንታየው ከፍተኛ ክሬቸር በጣም በከፍተኛ ሁኔታ ወደ ምርት ማምረት ገብቶ የስራ እድል ፈጥሮ ለአካባቢውም ብዙ ግብአቶችን እያቀረበ ይገኛል ማለት ነው። ከዛ ባሻገር በጣም የሚገርመውና የሚደነቀው በተለይ እንደ ኩታበር ወረዳ ቅድም እንዲያልኳችሁ አንዱ ፖቴንሻላችን ማዕድን ነው በሚል ተነጋግረናል። ማዕድናችንን ኩታበር ወረዳ ምንድን ነው ያለው የሚለውን ነገር ለማስጠናት ሞክረናል። ከ2 ዓመት ከ3 ዓመት በፊት ወረዳችን ላይ ከ14 በላይ ማዕድኖች ተገኝተዋል። አኮሞዴሽናቸው እንደተጠበቀ ሆኖ ግን 14 በላይ ማዕድኖች ተገኝተዋል። እነዚህን ጸጋና ፖቴንሻሎች ካስጠናን በኋላ ቅድም አሜዚንግ በሚባል ደረጃ የገቡት ባለሀብቶች 12 ባለሀብቶች ከግማሽ ቢሊዮን ብር በላይ ወይም ደግሞ ከ500 ሚሊዮን ብር በላይ በመመደብ በቻርኮል ወይም የድንጋይ ከሰል ማዕድን ላይ ገብተዋል ወረዳችን ላይ። ይሄ የድንጋይ ከሰል ያለው ከወረዳችን 12 ኪሎ ሜትር ርቀትና በላይ ነው። እንግዲህ እነዚህ ባለሀብቶች ይህን ያህል ኪሎ ሜትር ማህበረሰባችንን ጠቅመን እኛም እንጠቀማለን በሚል 12 ባለሀብቶች 9 የቻርኮል ሳይት ግማሽ ቢሊዮን ብር በጅተው ከኩታበር ሀሮዬ ዛውዮች ወይም ደግሞ 020 ቀበሌ የሚባል መንገድ ቆረጣ ሰርተው ጨርሰው አሁን ማህበረሰባችን ጭምር የመንገድ አገልግሎት እያገኘ ነው ያለው። በየአካባቢው ለኢንቨስትመንት የሚሆኑ እንደየፖቴንሻላቸው መሬት የማዘጋጀት ከሶስተኛ ወገን ነፃ የሆነ መሬት የማዘጋጀት የመሳሰሉ ስራዎች እንዲሰሩ ለማድረግ ጥረት ስናደርግ ነው የቆየ ነው። ኢንቨስት የሚያደርጉ ባለሀብቶች ሲገኙ በፍጥነት በየደረጃ ያለ ቦርድ ውሳኔዎችን እየወሰነ እኛም በየደረጃችን እየወሰን በዞን የሚያልቁት በወረዳ የሚያልቁትን እንዳልቁ ወደ ክልል ሄደው የሚወሰኑ ውሳኔዎችን ደግሞ በክልሉ ቦርድ በኩል እየተወሰኑ እንዲመጡ እና ባለሀብቶቻችን ወደ ስራ እንዲገቡ ለማድረግ እየተሞከረ ያለበት ሁኔታ ነው ያለው። ተቋማዊ በሆነ መንገድ ደግሞ
አምራች ኢንዱስትሪዎችም እና በዚህ ዘርፍ ላይ የተሰማሩ ባለሀብቶቻችን ቴክኒካሊ የሚገጥማቸው ችግር ካለ ተቋሙ እና የተቋም ባለሙያው በመስክ እየተገኘ ችግሮችን እየተነጋገረ ለመፍታት እንቅስቃሴዎች እየተደረጉ ነው የቆዩት። በዚህም የተነሳ በየጊዜው በሚደረጉ ሱፐርቪዥኖች፣ ክትትሎች የገጠሙ ችግሮችን ለመፍታትና ለማስተካከል ጥረት እየተደረገ ያለበት ሁኔታ ነው ያለው። ኢንቨስትመንቱን በማስፋፋት ረገድ ያጋጠሙ መለስተኛ ችግሮችን ሰበብ በማድረግ የሚጓተቱና የሚስተጓጎሉ ፕሮጀክቶች ያሉትን ያህል ለስንክሳሮቹ የመፍትሄ አማራጮችን በመሻት በዘርፉ ውጤት ለማምጣትም የተደረጉ እንቅስቃሴዎች ትምህርት የሚወሰድባቸው ሰናይ ተግባራት አሉ። ያው ትንሽ የስንዴ እጥረቶች ነበሩ። በመሃል ስንዴ ግብአት እጥረቶች አሉ። አሁን ላይ ደህና ነው፣ እየተንቀሳቀሰ ነው እና አሁን የስንዴ እጥረቶች ስለነበሩ ብዙ እየሰራን አልነበረም። አሁን ግን ያንን ቻሌንጅ ተቋቁመን ከተለያዩ አካባቢዎች እያመጣን ስንዴዎችን እየሰራን ነው ያለ። ቢያንስ በቀን 360 ኩንታል ይመረታል በአንዷ ማሽን ወደ 720 ኩንታል ማለት ጠቅላላ። የማውራት መቆራረጦችና የውሃ መስመር ችግሮች ነበሩ። እነሱ ናቸው ያጋጠሙ ችግሮች። አሁን ላይ ባለው የገበያ አድራሻችን ወደ ሞቃታማ አካባቢ ናቸው ማለት እነዚህ ወደ ከሚሴ፣ ሸዋሮቢት፣ ሰንበቴ፣ አፋር ክልል እነሱ የበቆሎን ዱቄት ጥቅምም እንደገና ስለሚጠቀሙት እነሱ ናቸው አሁን እየወሰዱን። የአካባቢው ግን ህዝበኛ አካባቢ ደሴም ላይ እየተለመደ አሁን ላይ ደሴ ላይ ትምህርት ቤት ህጻናቶች የበቆሎ ቅንጭ እየተዘጋጀ እንዲወስዱ ታዘው ሆቴል ላይ ለእንጀራ የሚጋግሩ እንጀራ አቅራቢዎች ለሆቴል ለምናምን እነሱ አሁን እየገዙልን ነው። ጥቅሙን እየተረዳ ነው ብዬ አስባለሁ። ማህበረሰቡ በዋጋውም ተመጣጣኝ ነው አሁን ላይ ያለው ለአካባቢው ማህበረሰብ። ከአመራር አኳያ የእይታ የአመለካከት እና ለዚህ ዘርፍ እየሰጠን ያለነው ክብደት እና ትኩረት በጣም ችግር ያለበት ነው ብለን ነው አሁንም እያየን ያለነው። በየደረጃ ያለው አመራር በየአካባቢው ኢንቨስትመንትን ለማስፋፋት አሁን ከሚሰራው ስራ በላይ መስራት አለበት። አንደኛ ቢሮክራሲውን በሙሉ ማስተካከል መቻል አለበት። ሁለተኛ የፕሮሞሽን ስራ በጣም በከፍተኛ ሁኔታ መሰራት አለበት። አመለካከት የወጣ መዋቅር ብዙ አለን ብሎ መውሰድ አይቻልም። ገና ነው እዛ አካባቢ ሲሪየስ ችግር ነው ያለው። ስለዚህ በአመራር ደረጃ ገና ያልቀረፍ ነው ያላስተካከል ነው። አሁንም ሁልጊዜ እንደምለው ከታሰረ ከተቀየደ አመለካከት የወጣ መዋቅር ብዙ አለን ብሎ መውሰድ አይቻልም። ገና ነው እዛ አካባቢ ባለሀብቶች መጥተው አካባቢው ላይ ኢንቨስት እንዳደረጉ። ምክንያቱም ይሄ ዘርፍ የቀጣው ጊዜ የምንወዳደርበት የቀጣው ጊዜ የህዝቦች የዋነኛ ኢኮኖሚ ምንጭ ሆኖ የሚመጣበት ነባራዊ ሁኔታ መምጣቱ አይቀርም እንጂ እርሻ እያረስ ሁልጊዜ ልንኖር አንችልም። ሽግግር የምናደርገው ወደ ኢንዱስትሪያላይዜሽን ነው፣ ወደ ፋብሪካዎች በየደረጃው እንዲስፋፉ ማድረግ። ለዚህ ደግሞ የግል ባለሀብቱም የመንግስት አቅምም ተደምሮ ወደዚህ ስራ ውስጥ እንዲገቡ ማድረግ ካልተቻለ እና አካባቢዎቹም በዚህ ረገድ ያለው ልማት እየተጠናከረ ካልሄደ በስተቀር ውጤታማ መሆን አይቻልም። ይሄን አስቦ በመስራት በኩል በመዋቅር ደረጃ ችግር አለ። በተለያየ መልኩና ምሳሌ እዚህ ቦታ ላይ ስታዩ ምንም የተሞከረ ነገር የለም። መንገድ፣ ውሃ። እንግዲህ ተመልከት፣ ይህን ያክል ሲሚንቶ ይህን ያክል ኮላል አቁመህ ውሃ ከየት ታመጣ ነበረ? አላህ ግን የራሱ መፍትሄ አለው። መሬት ስንቆፍር ውሃ አገኘን። በዛ ነው እዚህ ደረሰው ያያችኋት ነው አለቀ። ለዚህ ማቴሪያል የሚሆኑ ማቴሪያሎችን እስከዛሬ በኪሎ ቤት 1 ኩንታል 2 ኩንታል ምናምን እያደረኩ እየለቀምኩ ነበር መሰራው። ተዛ ደግሞ ወደ ኮምቦልቻ በመኪና መጫን ጀመርኩ። ተዛ ደግሞ የተሻለ ወደ አዲስ አበባ ሄጄ እየጫንኩ እየሰራሁ በስሬ በጣም ብዙ 30 40 ምናምን ድረስ ይሆናል። ጊዜያዊ ቋሚ በሚለው ማለት ስራ አጥ ልጆችን እያሰራሁኝ እዚህ ደርሻለሁ። ስራው ነገ መስፋት የሚችል ስራ ስለሆነ ግን ለመስፋት ቦታ ያስፈልገዋል። አካባቢውን ጥሩ ነው፣ ህብረተሰቡም ጥሩ ነው። አጋጣሚውም ይህ አካባቢ የሰላምም አካባቢ ነው። ደግሞ ሁልጊዜም ቢሆን ሽማግሌ ያለው አካባቢ ነው፣ የሚደማመጥ አካባቢ ነው። ጥቅማቸውን ሊቀርባቸው አይገባም።
መንግስትም ደግሞ ይሄንን መሸፈን ወቅቱም ጊዜውም አይፈቅድለትም። የራሳችን ሂሳባችን ስሩልና እንክፈል ብለን መጀመሪያ የተዘጋጀነው እኛ ነን። ደግሞ ከፈልን እንደከፈልን ማስተናገዱን ያለ ምንም ችግር አስተናግደውናል። አልሐምዱሊላህ። ከዛ ወደዚህ ደግሞ ሌላው የሀገራችን ችግር ራሱን ይቻላል። በቃ ሁሉ አሁን ስታስበው እዚህ ቦታ ላይ አሁን የመንገዱ መቅረብ የምኑ መቅረብ ይሄ ምንም የሚካድ ነገር አይደለም። አንድ ማቴሪያል አሁን በ2009 በ2010 ይሄንን ቦታ በምን ያህል እንደምሰራው አውቃለሁ። አሁን ያለውን ነገር ደግሞ ምጥለናቷ ለኪን ታቆጣላችሁ በየቤታችን ተቋማዊ በሆነውም ለዚህ ስራ ተብሎ የተመደበው የኢንቨስትመንት መምሪያችን እና በሱ ውስጥ ያሉ ባለሙያዎች በዚህ ዘርፍ ላይ እየተስተዋሉ ያሉ ማነቆዎችን በሚገባ አመራር ሰጥቶ በማስተካከል በኩል ከፍተኛ ችግር ነው ያለው። እንዳልኩት ነው በደንብ አቅሞቻችንን አጉልቶ ማውጣት በሚዲያም በተለያዩ ፕላትፎርሞችም ያስፈልጋል፣ ማስተዋወቅ ያስፈልጋል። ሁለተኛ ወደ ስራ የገቡ አምራች ኢንዱስትሪዎቻችንም በሙሉ አቅማቸው እንዳመርቱ ድጋፍ፣ ክትትል በማድረግ ረገድ በጣም ከፍተኛ የሆነ ውስንነት አለ። እዚህ አካባቢ ያሉ ባለሀብቶች የሚያነሱት ጥያቄ የመጀመሪያው የመሰረተ ልማት ጥያቄ ያነሳሉ። የመንገድ፣ የመብራት፣ የውሃ። የመብራት ወደ 31 ሚሊዮን ብር የሚጠጋ ክልሉ አስገብቷል ለማብራት ኃይል። ማብራት ኃይል ወደ ተግባር ከገቡ አንድም ቀን በማብራት ምክንያት እንደማይስተጓጎሉ ገልጾልናል። ውሃ ነው ሌላው። ውሃው መሬቱ 2 ሜትር ወደ ታች ብትቆፍር ውሃ ይገኛል። ለግንባታ ምንም የሚያስተጓጉል ነገር የለም። መንገድም እንደምናየው የጀማመሩት 6 ባለሀብቶች በደንብ እየገቡ እየወጡ የትኛውም አይነት ተሽከርካሪ ገብቶ መውጣት የሚችልበት ሁኔታ ነው ያለው። ዞሮ ዞሮ መንገድ አስፈላጊ ነው። መንገድ ሁሉንም በጋ ከክረምት አገልግሎት እንዲሰጥ ወደ ምርት የሚገቡ ካለ ምርትን ለማስገባት ለማስወጣት አስፈላጊ ነው። መንገድ ይሰራል። መንገድ ክልሉም ለመስራት ባለሀብቶች ወደ ተግባር ከገቡ ወደ ግንባታ ከገቡ ጎን በጎን ክልሉ የመንገድ ስራን ለመስራት ጨረታ ሁሉ አውጥቷል። አንዴ ፌል አድርጓል። ቀጣይም ይወጣል፣ ይሰራል። አንዳንድ ባለሀብቶች በሚያስቀምጡት ፕሮጀክት ፕሮፖዛል መሰረት ፈጥነው ወደ ስራ የሚገቡ ውጤታማ የሆኑ ባለሀብቶች አሉ። እነሱን እናመሰግናለን። ነገር ግን ደግሞ በተቃራኒው መሬቱን ከወሰዱ በኋላ ለብዙ ጊዜ በተለያየ ምክንያት አጥረው የሚያስቀምጡ ባለሀብቶች አሉ። እሱ መታረም ያለበት ነው። እርምጃም እየወሰድ ነው ደረጃውን ጠብቀን። ነገር ግን ደግሞ ከመሰረተ ልማት ጋር ተያይዞ የሚያነሷቸው ጥያቄዎች አሉ። መሰረተ ልማት አንዳንድ ቦታ ላይ ማሟላት ያለብንን አሟልተን ወደ ስራ ያልገቡ አሉ። ነገር ግን ደግሞ ያልተቀረፉ ችግሮችም አሉ። በእኛ በኩል መቅረፍ ያለብን፣ በመንግስት በኩል መቀረፍ ያለባቸውን ጉዳዮች እየተነጋገርን ነው። መብራት ኃይል ጋር፣ ውሃ መምሪያ ጋር፣ የሚመለከታቸው ተቋማት ጋር እየተነጋገርን ችግሩ እንዲፈታ እያደረግን ነው። ክልል የሚጠየቁትንም እየጠየቅን ችግሩ እንዲፈታ እያደረግን ነው። እኛም ጋር ተያይዞ ያሉ ሰፊ ባይሆኑም ችግሮች አሉ። ነገር ግን ደግሞ ባለሀብቱ ይህንን ሰበብ በማድረግ ወደ ስራ ያለመግባት ችግር በስፋት ይታያል። እሱን ከመቅረፍ አኳያ በልዩ ትኩረት እየሰራ ነው። መሬት ተቀብለው መሬት የማያለሙ ባለሀብቶችንም ተከታትሎ ስራ ውስጥ ማስገባት ያስፈልጋል። ስራ ውስጥ መግባት የማይችሉ ባለሀብቶች ካሉ ደግሞ እርምጃ እየወሰዱ ለሌሎች አልሚ ባለሀብቶች መሬቱን ማስተላለፍ ያስፈልጋል። ከዚህ አኳያ የተቋሙ ክትትልና ተቋማዊ ሚናውን ኃላፊነቱን በሚገባ እየተወጣ ነው ብለን ተቋሙን ብዙ አንወስድም። እዛ አካባቢ አንድ ተግዳሮት ነው። ይህን ተግዳሮት ለይተን ገምግመን እንዲስተካከል ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። አሁን ባለው ተጨባጭ ሁኔታ ዞናችን አንጻራዊ ሰላም ያለው ዞን ነው። ቢሆንም ግን ውጭ ያሉ ባለሀብቶች በዚህ ደረጃ አንደርስታንድ አላደረጉትም። ማለት እኛ እዚሁ ስለምኖር ያለውን ሪያሊቲ እናየዋለን። ነገር ግን ውጭ አካባቢ ያሉ ሌላ ቦታ የሚኖሩ ባለሀብቶች ወደዚህ መጥተው ለማልማት ብዙም ፍላጎት አይኖራቸውም ማለት ነው። ሁለተኛ የቅንጅት ስራ ነበር። አሁን ላይ አቅደን እየሰራን ስለሆነ ችግሩን እየፈታ ነው። ከቅንጅት ስራ አኳያ እየተፈጠሩ ያሉ ክፍተቶች ነበሩ። አሁን ግን ከቅርብ ጊዜ ወዲህ አቅደን ወደ ስራ የገባንበት ሁኔታ ስላለ እሱንም እየቀረፍን ነው ያለ ነው እና በየደረጃው ያለው አመራርና የሚመለከተው አካላት ባለሀብቶችን ወደ ዞናችን በመሳብ አካባቢያችን እንዲለማ በልዩ ትኩረት የምንሰራበት ሁኔታ ይፈጠራል ማለት ነው። መሰረታዊ ችግር ያለው ባለሀብቱ አካባቢ ነው።
ባለሀብቱ አሁን ላይ ሁሉንም እንኳን የሚመለከት ባይሆንም ነገር ግን በዞናችን ውስጥ በርከት ያሉ ባለሀብቶች ከ58 አካባቢ ባለሀብቶች መሬት ወስደው ኢንቨስትመንት ፍቃድ ተሰጥቷቸው ነገር ግን በተለያየ ሰበብ በመፍጠር ያላለሙ ባለሀብቶች አሉ። ስለዚህ ባለሀብቶቻችንን ማመለካከት መቀየር አለበት ብለን ነው የምንወስደው። መሬት ከወሰዱ ኢንቨስትመንት ፍቃድ ከተሰጣቸው በኋላ ይሄም ችግር በማስተካከል በኩል የኛም እንደ ቦርድም እንደ ተቋም የምንወስደው ችግር እንዳለ ሆኖ ባለሀብቶቻችንም መሬት ከወሰዱ ማልማት እና የሚፈለገው ቦታ ላይ ሀብታቸውን ማፍሰስና መዋል በጣም ይጠበቅባቸዋል። ከዛ አኳያ የከፋ ችግር እንዳለም ማየት ይቻላል ማለት ነው። ሶስት አካላቶች ችግራችንን መፍታት አለብን። አንደኛ አመራር፣ ሁለተኛ ደግሞ ተቋም፣ በሶስተኛ ደረጃ ባለሀብቶች። ደቡብ ወሎ ዞን በሁሉም ዘርፍ ለማልማት በእጅጉ ምቹና እምቅ ሀብት ያለው አካባቢ ስለመሆኑ እርግጥ ነው። እስካሁንም እየለማ ያለው መልማት ካለበት ኢምንት ነው ቢባል ከቶም ማጋነን አይሆንም። ፋብሪካ የማህበረሰቡን ችግር ከሚፈቱ ፕሮጀክቶች አንዱ ነው። እንደተባለው የገበያ እጥረት አለበት። ይህም በቅርብ ነው የለየ ነው። ኖርማሊ አሁን በቅርብ ጊዜ የመጣ ችግርም ነው። በፊት ላይ አካባቢ የሚያመርተው አቅሙ ጋር ተያይዞ ብዙ ምርት እየዋለ የሚያድርበት ሁኔታ የለም ነበረ። አሁን ላይ ግን የማምረት አቅሙ ከፍ ሲል የገበያ ትስስሩ በዛው ልክ ሰፋ ማለት ስላለበት ተነጋግረን ቀጣይም አሁን የገበያ ምርቱ ከተገኘ በዛ ልክ ትስስሩን ለመፍጠር የጋራ ርብርብ እናደርጋለን የሚል ነው። 280 ሄክታር ከለለናል ለኢንዱስትሪ ፓርክ እንዲሆን ተብሎ 280 ሄክታር ማለት በጣም ብዙ ነው። 280 ብቻ አይደለም፣ አሁን የከለልነው 50 ሄክታር ራሱ በራሱ ብዙ ነው። ቀጠናውም ሰፊ የሆነ የግብርና ምርት የሚካሄድበት የአትክልትና ፍራፍሬ በተለይ በሸንኮራ አገዳ በሰብልም ቢሆን ከፍተኛ ፖቴንሻል ነው። ስለዚህ ለዚህ ግብአት ይሆናል ብለን እናስባለን። እነዚህ ሌላው ለመሀል አዲስ አበባ ቅርብ ዋና መንገድ ላይ መሆኑ በቀጠናው ሰፊ የሆነ የሀብት ያለን መሆኑ ሰላሙም በዚህ ቀጠና ላይ በጣም አስተማማኝ ነው። ህዝቡም በጣም ሰላም ወዳድ ነው፣ ኢንቨስትመንት ወዳድ ነው። ልማቶችን በጣም የሚደግፍ ህብረተሰብ በመሆኑ ባለሀብቶች ቢመጡ እኛ ጋር ያው ከመቀመጫችን ብድግ ብለን እንቀበላለን ባለሀብቶችን። እኛ እንዳጠቃላይ በከተማ አስተዳደሩ አለን የምንለውን ጸጋ ለይተናል። በግብርና ስንት ሄክታር አለን፣ በማኑፋክቸሪንግ ስንት ሄክታር አለን፣ በሌሎች በሆቴል በቱሪዝም እነዚህ በሪል ስቴት አጠቃላይ ወደ ለማኑፋክቸሪንግ ከ61 ሄክታር በላይ እንደ ከተማ ክልል ከሶስተኛ ወገን ነፃ ያልሆነ አለን። ሌላው 101 ሄክታር አካባቢ ለአገልግሎት ሰጭ ለሪል ስቴት ለሆቴል እና ለተለያዩ አገልግሎቶች የሚሆን በየዘርፉ ለይተን ሳይት ፕላን አዘጋጅተን ቦታው የት ነው የት ቀበሌ ነው የሚለውን ነገር መረጃ አለን። እኛና ሌላው አካል መወያየት መቀራረብ ያስፈልገናል። እኔ በጠባብነት አላምንም። በአንዳንድ ነገሮች መወያየት እወዳለሁ። እኛን መምከር እኛም ደግሞ ችግራችንን መናገር ቢመጡና እንደው የተወሰነ እንትን ቢሉ እኔ እንደው ቢበረታቱ በጣም ደስ ይለኛል ብዬ አስባለሁ። እንደ ወንድሞቼ በተለያየ አካባቢ ያሉት መጥተው እንደ ቢበረታቱ ብንዋይ እዙ ብናወራ ግራና ቀኙን ተከትሎ በወተት ልማት የወተት ኮሊደር ብለን በወተት ልማት የሚመጣ ባለሀብት ካለ በይህ አጋጣሚ ዌልካም ብለናል። በበጋ መስኖ ስንዴ ቦርከናን የቦርከና ናት ነው አረመኔ ወንዝ ይባላል። እሱን ገድቦ በደጋ አፕል በአትክልትና ፍራፍሬ የሚያለማ ካለ ዌልካም ብለናል። ደንም ልማት ላይ የሚሰራ ፕሮጀክት ካለ በይህ አጋጣሚ ዌልካም ብለናል። ብዙ ነገር መስራት ይቻላልና እንሂድ ለመጠቃቀም ይሄ ዞን ምን አቅም አለው፣ ምን ሀብት አለው፣ መልማት የሚችል ምን ፖቴንሻል አለው የሚለው የሁሉ ነገር መነሻ አስቻይ ሁኔታ ምቹ ሁኔታዎች ምን አሉ የሚለው ነገር ላይ በደንብ ባለሀብቶቻችንም እንዳውቁ የምንፈልገው አንደኛ ደቡብ ወሎ ሰፊ አገር ነው። በጣም ሰፊ ዞን ነው። ብዙ ሀብት ያለው ዞን ነው። ሁሉም አግሮ ኢኮሎጂዎች ያሉበት ዞን ነው። ከፍተኛ የሆነ የህዝብ ቁጥር ያለው ዞን ነው። በኢንቨስትመንት ዘርፉም ብዙ ያልተነካ ገና በጣም ብዙ ሊለማበት የሚችል ሀብት ያለው ዞን ነው። በመጀመሪያ ደረጃ ትልቅ የሆነ የማዕድን ሀብት አለ።
ዞኑ ላይ የሌለ የማዕድን ሀብት የለም። ይህን የማዕድን ሀብት ወደ ኢንቨስትመንት አስገብተን ይሄ መሬት ውስጥ የተቀበረ ሀብት እንዲለማ ማድረግ በእኛ በኩል በትልቁ ያስፈልጋል። በሰፊ የሆነ የእርሻ መሬት ያለው ስለሆነ ከፍተኛ የሆነ ምርትም እየተመረተበት ያለ ዞን ስለሆነ በአግሮ ፕሮሰሲንግ እና የተለያዩ ማቀነባበሪያዎች ሊከፈቱበት የሚችሉ ዞን ነው። ይሄ ዞን ሰፊ የሆነ የውሃ ሀብት አለ። በውሃ ልማት ዘርፍም የሚሰማሩ ባለሀብቶች ካሉ እነሱንም ማስተናገድ የሚችል ከፍተኛ የሆነ አቅም አለ። በማኑፋክቸሪንግ ዘርፍም እንደዚሁ ያለን ጂኦግራፊክ አቀማመጥ በተለይ ደግሞ ለጅቡቲም ለአሰብም ያለን ቀረቤታ ጂኦግራፊክ አድቫንቴጅ የሚባለው በጣም ትልቅ አማራጭ ተደርጎ የሚወሰድ ዞን ነው ደቡብ ወሎ። ኮምቦልቻ ኢንዱስትሪ ፓርክ አለ። ይህንን የሚመግቡ ኢንዱስትሪዎችን በስፋት ማስፋፋት የምንችልባቸው ሁኔታዎች እንዳሉ ማየት የሚቻልበት ሁኔታ አለ ነው ያለው። ስለዚህ ማኑፋክቸሪንግ ኢንዱስትሪም በጣም ተመራጭ የሚባል የጂኦግራፊካል አቀማመጥ ያለው ዞን ነው። ከዛ ውጭ በአገልግሎት ዘርፍም ብንመጣ ወረዳዎቻችን እየሰፉ ነው፣ ከተሞቻችን እየሰፉ ነው። አሁን 9 ከተሞች አሉን። በእነዚህ ከተሞች ላይ ለአገልግሎት የሚሆኑ ተቋማቶችን በስፋት ማቋቋም ይቻላል። በሆቴል እና በቱሪዝም በከፍተኛ ሁኔታ ማሰማራት የሚቻልበት ሁኔታ ነው ያለው። ሌሎች አገልግሎት ዘርፍ በሆቴልም እንደዚሁ መሰማራት የሚቻልበት ሁኔታ ነው ያለው። ከፍተኛ የሆነ የቱሪስት መስህብ ያለበት አካባቢ ነው። በቱሪዝም ልማቱም እንደዚሁ የሚሳተፉ ባለሀብቶች ካሉ መሳተፍ ይችላሉ። በጣም ሃይማኖታዊ ትልልቅ የሆኑ ቦታዎች አሉ። እንደ ተርባበ ማርያም አይነት፣ ደግሽን አይነት እንደዚሁም ደግሞ የነቢዩ መሐመድ መውሊድ ለመጀመሪያ ጊዜ የተከበረበት እንደ ጀማ ንጉስ። ከዚህ በመለስ በርካታ የክርስትናም በእስልምናም ስም ያላቸው በጣም የሚታወቁ በአገር አቀፍ ደረጃም በዓለምም የሚታወቁ ሃይማኖታዊ ቦታዎች ያሉበት አካባቢ ነው። አገልግሎት ዘርፎች እንደዚሁ አሁን እየመጡ ያሉ የሪዞርት ግንባታዎች፣ የትልልቅ ሎጆች ግንባታ የተጀማመረባቸው አካባቢ ስላሉ ባለሀብቶቻችን በዛ አካባቢም እንደዚሁ መሰማራት ይችላሉ። ለምሳሌ ሀይቅ በከፍተኛ ሁኔታ የቱሪዝም እና የአገልግሎት ሴንተር ሆኖ የሚያገለግል የመዝናኛ ሀይቅ አለን። በጣም ደስ የሚል የአየር ሁኔታ ያለበት አካባቢ ነው። ደሴና ኮምቦልቻ እንደምታዩት ማነው የኢንዱስትሪ ከተማ እየሆነ ነው ያለው፣ የሎጂስቲክ ከተማ እየሆነ ነው ያለው። ደሴ ከሞላ ጎደል ከፍተኛ የሆነ የንግድ እንቅስቃሴ ያለበት ከተማ ነው። ሀይቅን እንደ አማራጭ የቱሪዝምና የመዝናኛ ከተማ አድርገን ልንጠቀምባት እንችላለን። እምቅ ሀብት ስላለው እሱ ቢለማ አንድም ራሱ ይጠቅማል፣ ሀገሩንም ይጠቅማል፣ ገጽታም ይቀይራል፣ ወጣቶችንም ስራ እድል ይፈጥራል። ስለዚህ በብዙ መንገድ እኛ ዝግጁ ነን ተቀብለን ለማስተናገድ። የትኛውም አካባቢ ያለ ደቡብ ወሎ ማልማት የሚፈልግ ወሎ ማልማት የሚፈልግ ባለሀብት ቢመጣ ተቀብለን ለማስተናገድ ዝግጁ ስለሆን በጣም ምቹ የሆነ እምቅ የሆነ ሀብት ስላለው ቢመጣ የምናስተናግድና የምንቀበል መሆኑን በዚህ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። ለባለሀብቶቻችን ጥሪ ማስተላለፍ የምፈልገው ባለሀብቱም የሚጠቀም አካባቢውንም ለመጥቀም የሚያስችል ተጨባጭ የሆነ አቅምና የቦታ አቀማመጥ ላይ እንዳለን እንዲረዱልን እንፈልጋለን። በሂደት እየተሻሻለ መምጣት ያለበት ነገር እንዳለ ሆኖ አሁን ላይ በየደረጃ ያለውን የቢሮክራሲ በተለይ ደግሞ ከአመራር አኳያ ያለውን ቁርጠኝነትና ኮሚትመንት ለማረም ለማስተካከል ጥረት እያደረግን ያለንበት ሁኔታ ነው ያለው። የሚፈለገው ደረጃ ላይ አልደረሰም፣ ግን በትግል እዛ አካባቢ ያሉ ችግሮችን ለማስተካከልም ቁርጠኛ አቋም አለን። እንደዛ ሲሆን ነው አካባቢው ሊለማ የሚችለው። ስለዚህ ይሄም እንዳንድ ምቹ ሁኔታ እንዳንድ አጋዥ አካል አድርገው ሊመለከቱን ይገባል የሚል ሀሳብ አለኝ። አንጻራዊ ሰላም አሁን ለኢንቨስትመንት የሚሆን የሰላም ሁኔታ በደቡብ ወሎ ተጨባጭ ሁኔታ አለ። ማልማት ይችላሉ። ኩታበር ላይ በጣም ብዙ መሬት አጥረን ያስቀመጥነው ለማኑፋክቸሪንግ ዘርፍ ብለን ከ50 ሄክታር በላይ
መጥተው ማልማት ይችላሉ። የሰላም ችግር አይሆንም። ቱላ ውላ ላይ በርከት ያለ ለኢንቨስትመንት የሚሆን ቦታ እየተዘጋጀ ነው። መጥተው ማልማት ይችላሉ። ሌሎች አካባቢ መከነ ሰላም ቦረናም እንደዚሁ እየተዘጋጀ ነው። መጥተው ማልማት ይችላሉ። ሌሎች ከተሞቻችንም እንደዚሁ ማልማት የሚችሉበት እድል እንዳለ፣ የሰላም ሁኔታ እንዳለ መጠቆም እፈልጋለሁኝ። አሁን በየደረጃ ያለው ተቋምም እንደ አይነት ጥያቄዎች ሲቀርቡ በፍጥነት ለማስተናገድ ውሳኔዎችን በየደረጃው ለመወሰን ጥረት እያደረግን ስለሆነ ይህንንም እያጠናከርን የምንቀጥልበት ሁኔታ ስለሚኖር ወደ አካባቢያችን መጥተው ራሳቸውንም እንዲጠቅሙም አካባቢውና ማህበረሰቡም እንዲጠቀም እና ያሉ አቅሞችም ወደ ተጨባጭ አቅም እና ሀብት እንዲቀየሩ ባለሀብቶቻችን በዚህ ዙሪያ ላይ በልዩ ትኩረት መጥተው ኢንቨስት እንዳደረጉ ዞኑ ላይ ጥሪ ማስተላለፍ እወዳለሁ። እንደ ኢትዮጵያ ታምርት ንቅናቄ ባሉ ኢኒሼቲቮችና ትግበራዎች ቀጣይነት ያለው ዘርፈ ብዙ ግቦችን ስኬታማ ለማድረግ ጥረት እየተደረገ ይገኛል። በዚህም አምራች ኢንዱስትሪዎችን ወደ ምርት በማስገባት ኢኮኖሚውን ለማጠናከር ብቻ ሳይሆን የሥራ ዕድል ለመፍጠር፣ የቴክኖሎጂ ሽግግርን ለማፋጠንና የአምራች ዘርፉን አጠቃላይ ተወዳዳሪነት ለማሳደግ በእጅጉ ፋይዳው የጎላ ነው። እናም ሁሉም ባለድርሻ አካላት የድርሻውን በመወጣት የዞኑን ኢንቨስትመንት ወደ ላቀ ደረጃ በማሳደግ የሕዝቡን ተጠቃሚነት እናጎልብት እያልን ዝግጅታችንን በዚሁ ፈጸምን። ሰላም።